የብልጽግና ዋና ጀነራል ከሀገር መኮብለሉ ተሰማም። በንጹሃን ላይ የሚደርሰውን ጥቃት በመቃወም ጀነራሉ ከሀገር ኮብልለዋል የተባለው። ይህን ተከትሎም በብልጽግናው አገዛዝ ቤት ውስጥ ከባድ ቀውስ መፈጠሩን ከጉዳዩ ጋር ቅርበት ያላቸው ምንጮች ገልጸውልናል። በቆይታችን በዝርዝር እናስደምጣችኋለን። የደራ ምድር ለብልጽግናው ስርዓትና አጋሮቹ መቃብር ሆኖ መዋሉን ሸዋ ጠቅላይ ግዛት አሳምነው እዝ አስታወቀም። በሰለልኩላ ከተሞች በተደረገ በዚህ ከባድ ውጊያም ፋኖ ያገዛዙን ምሽግ ሙሉ በሙሉ መቆጣጠሩን ያስታወቀ ሲሆን ከተሞችን በመቆጣጠር በርካታ ክላሽንኮቭ ጠመንጃና ምርኮዎችንም ገቢ ማድረጉን ይፋ አድርጓል። በአማራ ክልል የህዝቡን የህልውና ተጋድሎ በኃይል ለመቀልበስ ከከባድ መሳሪያዊ ጋጋታ ጋር የሰለፈው የብልጽግናው አገዛዝ በደራ ግንባር ፍጹም አሳፋሪና ከባድ ወታደራዊ ሽንፈት እንደገጠመውም ታውቋል። በጉዳዩ ዙሪያም ተጨማሪ መረጃ አለንም። በሌላ በኩል በቀጣይ ቅዳሜ በአዲስ አበባ የተቃውሞ ሰልፍ ሊደረግ መሆኑን ሰምቷል። በጉዳዩ ዙሪያም ተጨማሪ መረጃ አለን፣ በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦች እንደምን ቆያችሁ? እነሆ ለሰዓቱ እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎች ይዘን ቀርበናል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በራሽያ የሚገኙት ሜጀር ጀነራሉ መኮብላቸው ሰምቷል። በመከላከያ ሚኒስቴር ውስጥ የሰው ኃይል ግንባታ ዋና ዳይሬክተር የሆኑት ጀነራል ተሾመም በራሽያ ሀገር ለጉብኝትና ልምድ ልውውጥ በሄዱበት በዚያው መቅረታቸውና ወደ ሀገር ቤት ለመመለስ ፍቃደኛ ለመሆናቸውም የውስጡ ወታደራዊ ምንጮች ገልጸዋል። ሜጀር ጀነራሉ በመከላከያ ሚኒስቴር ውስጥ የሰው ኃይል ግንባታን በበላይነት የሚመሩ የሰራዊቱን ስምሪ ስልጠናና የውስጡ መዋቅር በቅርበት የሚያውቁ አንጋፋ መኮንን እንደነበሩም ተመላክቷል። ወደ ሩሲያ ካቀኑ በኋላ የመንግስትን ጥሪ ባለመቀበል እዛው ለመቅረት የወሰኑት በንጹሃን ዜጎች ላይ እየደረሰ ያለውን ጥቃትና በሰራዊቱ ውስጥ ያለውን የብሔር ሽኩቻም እንዳሰለቻቸውና ለበርካታ ጊዜያትም ተቃውሞ እያሰሙ እንደነበርም ታማኝ የውስጥ ምንጮች ጠቁመዋል። የሜጀር ጀነራሉ የመኮብለል እርምጃ በብቸኝነት የተወሰደ ሳይሆን በመከላከያ ሰራዊቱ ከፍተኛ አመራሮች ዘንድ እየተከታተለ የመጣውን የውስጥ ቅሬታ ማሳያ መሆኑንም ታዛቢዎች ይናገራሉ። በተለይም በአማራና በኦሮሚያ ክልሎች የሚካሄዱ ወታደራዊ ኦፕሬሽኖች በንጹሃን ማህበረሰቡ ላይ ያስከተሉ ያሉት መፈናቀል፣ ሞትና የሰብአዊ መብት ጥሰት በርካታ የጦር አዛዦችን እያስቆጣ እንደሚገኝም ተመላክቷል። በዚህም ቁጥራቸው ቀላል የማይባል የጦር መኮንኖችና የክፍለ ጦር አዛዦች ሰራዊቱ ሀገራዊ አንድነትና ሉዓላዊነትን ከመጠበቅ ይልቅ ከህዝብ ጋር እየተጋጨ ነው በሚል በውስጥ ስብሰባዎች ላይ ጭምር የተቃውሞ ድምጻቸውን እያሰሙ መሆኑ ተመላክቷል። የጀነራል ተሾመ ስደት በከፍተኛ አመራሩ ዘንድ ያለውን አለመረጋጋት ይፋ ያደረገ ሲሆንም ከዚህ ቀደም መካከለኛና ዝቅተኛ መኮንኖች ስራቸውን በገዛ ፈቃዳቸው የመልቀቅ ወይም ወደ ተቃዋሚ ኃይሎች የመቀላቀል አዝማሚያ እያሳዩ መሆኑ ይታወቃል። መከላከያ ሰራዊቱ የሀገሪቱ የመጨረሻ የውስጥ መረጋጋትና ምሰሶ ተደርጎ የሚወሰድ ቢሆንም እንደ ሰው ኃይል ግንባታ ዳይሬክተሩ ያሉ ወሳኝ አመራሮች መንግስትን እየከዱ መቅረታቸው በመንግስት መዋቅርና በጦሩ መካከል ያለውን መተማመን በእጅጉ መላላቱን የሚያሳይም ነው ተብሏል። ይህም መንግስት የውስጥ ግጭቶችን በወታደራዊ ኃይል ብቻ ለመፍታት የሚያደርገውን ጥረት ዋጋ ያስከፈለ መሆኑን የፖለቲካ ተንታኞች ተናግረዋል። ወደ ሌላኛው ሰበር መረጃችን ስንሻገር ደግሞ የደራ ምድር ለብልጽግናው ስርዓትና አጋሮቹ መቃብር ሆኖ መዋሉን ሸዋ ጠቅላይ ግዛት አሳምነው እዝ አስታወቀም። በቱቲና በሰለልኩላ ከተሞች በተደረገ በዚህ ከባድ ውጊያም ፋኖ ያገዙ ምሽግ ሙሉ በሙሉ መቆጣጠሩን ያስታወቀ ሲሆን ከተሞችን በመቆጣጠር በርካታ ክላሽንኮቭ ጠመንጃና ምርኮዎችንም ገቢ ማድረጉን አስታውቋል። በአማራ ክልል የህዝቡን የህልውና ተጋድሎ በኃይል ለመቀልበስ ከከባድ መሳሪያዊ ጋጋታ ጋር የተሰለፈው የብልጽግናው አገዛዝ በደራ ግንባር ፍጹም አሳፋሪና ከባድ ወታደራዊ ሽንፈት እንደገጠመውም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር የፍቃዱ በላይ ክፍለ ጦር ፋኖዎች በደራ ወረዳም ሰለልኩላና ቱቲ ከተሞች ላይ የተቀናጀ እርምጃ መውሰዳቸውም ተረጋግጧል። ከትናንት ጀምሮ ለተከታታይ ሰዓታት በዘለቀ ወታደራዊ ውሎም በቀጠናው ምሽጉ በነበረው የአገዛዙ ጦር ላይ የፍቃዱ በላይ ክፍለ ጦር በወሰደው ድንገተኛ ማጥቃት የአገዛዙ ጦር ውስጥ ከባድ ድንጋጤ ተፈጥሯልም የተባለው። በዚህ ጥቃት ከፋኖ እንደሚሰነዘረው ወታደር እርምጃ መቋቋም ያቃተውና መውጫ ያጡ ያገዙ ኃይልም በጭንቀት ውስጥ በመውደቁ በጫካ ያደራጃቸውን የኦነግ ሸኔ ኃይል አጋዥነት ማሳተፉን የአካባቢ ምንጮች የገለጹ ሲሆን ነገር ግን ክፍለ ጦሩ በከፍተኛ ማጥቃት ያገዙ ስልት በማክሸፉም የሰለልኩላን ከተማ በቁጥጥር ስር መዋሉንም እዙ አስታውቋል። በተመሳሳይ ሰዓት በቱቲ ከተማ ባደረገው ወደ ውጊያም የብልጽግናው ኃይል የያዛቸው ምሽጎች በኃይል ማስለቀቁን ይፋ ያደረገ ሲሆን የፋኖ ኃይሎችም ከተማዋን ሙሉ በሙሉ በመቆጣጠር ወታደራዊ የበላይነት ተቀዳጅተዋልም የተባለው። በዚህ ደማቅ ወደ ውጊያ 3 ከፋኖ ከድተው ወደ አገዛዙ ገብተው የነበሩ የውስጥ ባንዳዎችና አንድ የብልጽግና ቀኝ እጅ የሆነ ካድሬ እንዲሁም 3 የአገዛዙ ታጣቂ ሚሊሻ አባላት መማረካቸው ተገልጿል።
ይህ በእንዲህ እንዳለም በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑ ሀገሪቱን ከቀውስ የማያወጣና የገዢውን ፓርቲ እድሜ ለማራዘም የታለመ ነው ሲል ኢህአፓ ኮነነም። የኢትዮጵያ ህዝባዊ አብዮታዊ ፓርቲ በአሁኑ ወቅት በሀገሪቱ እየተካሄደ ያለው የብሔራዊ ምክክር ሂደት እውነተኛና ሁሉን አቀፍ ባለመሆኑም ሀገሪቱ ከገባችበት ዘርፈ ብዙ ቀውስ ሊያስወጣት እንደማይችልም ገልጿል። ፓርቲው ባወጣው መግለጫ ምክክሩ የሀገርን ችግር ለመፍታት ሳይሆን የብልጽግና ፓርቲን ፖለቲካዊ ቅቡልነት ለማደስ የተዘጋጀ መድረክ እንደሆነም አስታውቋል። ኢትዮጵያ በአሁኑ ወቅት በከባድ የፖለቲካዊ ምጣኔ ሀብትና የማህበራዊ ቀውሶች ውስጥ እንደምትገኝ የጠቆመው መግለጫው በየክልሉ የተስፋፉ ጦርነቶች፣ የህግ የበላይነት መፈራረስና የኑሮ ውድነት የገዢው ፓርቲ ሳታይ የፖለቲካ አቅጣጫ ውጤቶች መሆናቸውንም አመላክቷል። በተጨማሪም የብሔራዊ ምክክር ኮሚሽኑ ካቀረባቸው የት አጀንዳዎች መካከል ዋነኛው የጦርነት መቆም ጥያቄ በግልጽ አለመካተቱ ሂደቱን ከመሰረቱ ስውት እንደሚያደርገው ፓርቲው ተችቷል። በመጨረሻም በአሁኑ ወቅት እየተካሄደ ያለው ምክክር ኢትዮጵያን ለማዳን ሳይሆን ገዢው ፓርቲ ራሱን ለማዳን የሚጠቀምበት መድረክ ነው ያለው ኢህአፓ የኢትዮጵያ ህዝብ ከተጋረጠበት የህልውና አደጋ ለመዳን የሚያደርገውን ጥረት እንዲያጠናክርም ጥሪ አቅርቧል። የተወደዳችሁ ቤተሰቦች መረጃችን ሲቀጥል በቀጣይ ቅዳሜ በአዲስ አበባ የተቃውሞ ሰልፍ ሊደረግ መሆኑ ተሰማም። በትግራይ ክልል እየተካሄደ ያለውን አስገዳጅ ወታደራዊ ምልመላና እስራትን ለመቃወም ለመጪው ሐምሌ 11 ቀን 2018 ዓ.ም በአዲስ አበባ ከተማ ሰልፍ መጠራቱን ምንጮች ገልጸዋል። የትግራይ ሰላምና የለውጥ ምክር ቤት እንደጠራው የተነገረለት ይህ ሰልፍ በትግራይ ወጣቶች ላይ የተፈጸመ ያለውን አፈሳ ለማውገዝ የታሰሩ እናቶችን ድምጽ ለማሰማትና በአዲስ አበባ ለሚገኙ የትግራይ ተፈናቃዮች ሰብአዊ ድጋፍ ለመጠየቅ እያለመ ነው ተብሏል። በሰልፉ ላይ በርካታ ቁጥር ያላቸው ተፈናቃዮች እንደሚሳተፉበትም ተጠቁሟል። በሌላ መረጃችን የአማራ ህዝብ የህልውና ጥያቄዎች ለድርድር የሚቀርቡ አይደሉም፣ ትግላችን ስር ነቀል የስርዓት ለውጥ እስኪመጣ ድረስ ነው ሲል የሚኒልክ ህዝብ ፖለቲካ መምሪያ ኃላፊ አስታወቀም። በአፋብን ወሎ ቤት አማራ ሚኒልክ ህዝብ ፖለቲካ መምሪያ ኃላፊ አርበኛ ሞገስ አባራው የአማራ ህዝብ የተደቀነበትን የህልውና አደጋ ለመቀልበስ የሚያነሳቸውን የማይታጠፉና የማይደራደርባቸው መሰረታዊ ትግል ምሰሶዎች በሚል በይፋዊ የማህበራዊ ትስስር ገጹ ባሰፈረው ጽሁፍ የአማራ ህዝብ የህልውና ጥያቄዎች ለድርድር የማይቀርቡና ስር ነቀል የስርዓት ለውጥ እስኪመጣ ድረስ ትግሉ ተጠናክሮ እንደሚቀጥልም በአጽንኦት ገልጿል። አርበኛ ሞገስ የፋኖ ህዝባዊ ትግል መነሻ እነዚህ የህዝብ ጥያቄዎች መሆናቸውን በመጥቀስ ዘላቂው መፍትሄ 4 ኪሎ ያለውን ጸረ አማራ አገዛዝ ስርዓት በማስወገድ ህዝባዊ መንግስት መመስረት ብቻ እንደሆነም ጠቁሟል። አርበኛ ሞገስ አባራው በይፋዊ ፌስቡክ ገጹ ባስተላለፈው መልእክት የመጀመሪያውና ዋነኛው ጥያቄ የአማራ ህዝብ ሰብአዊ መብትና የህይወት ዋስትና መከበር ነው ብሏል። ማንኛውም አማራ በሀገሪቱ ምድር በነጻነት የመኖር የመንቀሳቀስ የመስራትና ንብረት የማፍራት መብቱ ያለምንም ቅድመ ሁኔታ ሊከበር እንደሚገባ የገለጸው አርበኛው በመንግስታዊ መዋቅር ጭምር የሚፈጸመው ስልታዊ ጥቃትና ድሎም በአስቸኳይ መቆም እንዳለበትም አሳስቧል። ይህንን መብት በዘላቂነት ለማስጠበቅ ደግሞ አማራውን እንደ ባዕድና ጠላት የሚፈርጁ በጸረ አማራነት መንፈስ የተቃኙ የፌዴራልና የክልል ህገ መንግስት ፖሊሲዎችና መመሪያዎችን ሙሉ በሙሉ መለወጥ ወይም መሰረት የሚያስችልም የመዋቅርና የህግ ለውጥ መደረግ ይኖርበታል ብሏል። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆሞች እስከምንገናኝ በያላችሁበት በሰላም ቆዩኝ።